ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ብቅ ብያለሁ። ይህም ዳጣ ክፍል 29 30 ይዤላችሁ ቀርቤያለሁ። እንግዲህ ዳጣ ፈርቶ ነው የሚሆነው እያለች ሰላም ስትላል ነበር ለትዬ። ናታን እንግዲህ ራሱን እያከፈ ነው በንዴት በጣም ተናዷል። ይኸውልሽ ሰላምዬ ባልየው እሱ ከሆነ በቃ እሱ ነው ጥሩ እያለ ስትል፣ አይ እኔ አይደለም እትዬ፣ ሰውዬ አንዴ ይሄ ተዳረ በኋላ እንደገና ትዳር የለም። ትዳር እኮ አንዴ ብቻ ነው። ይኸውልሽ የምጣድ ቤት ተሰብሮ ቤት መስራች ይሆናል። በትንሹ ታልተሳካ በቃ ሌላ ጊዜ ለትልቁ ነገር ደግሞ ራስን ማግኘት ነው። እሺ እውነቷን ነው ማለቴ ሰው አንዴ ተሰብሮ ያኔ ሲያስብና ሲያምሰለስል መዋል የለባትም። መርሳት ያለባትን እየቀጠለ ማሰብ ነው ያለባት። ሁሉንም ነገር ረስቶ ወደፊት መንቀሳቀስ ብቻ ነው። ይኸውልሽ ማርቴ ባልሽን ዛሬ ታወቅሽው አንቺ በምትፈልጊው ጊዜ ድል ባለ ሰርግ ልንድርሽ እንችላለን። አይ እኔ አልፈልግም ጋሼ። አባት ምን ያደርጋል? ሰላምዬ ባሌን እንደዚህ እንድትይውማ አልፈልግም። ይቅርታ አድርጊልኝ። እሺ አፋ ምንድን ነው ዳግሜ እንደዚህ አልልም። በድሬ መጣ በይኔ መጣ ብላለች። እንግዲህ ወይዘሮ ማርቴ ሰላም ትካዜ ውስጥ ገባይ። ትክዝ ብላ መጨረሻ ላይ ክፍት ሲያረጉ ምንድነው ብላ አይኗን ፈጥጥ ስታረግ ደነገጠች። ጋሽም እንግዲህ ኤቢ ጋራ እየተሳሳሙ ነው እንዴ ብላ ድንግጥ ስትል ትክክለ እንዴ የሰላምዬ ባልስ አልመጣም አላለም እንዴ ብላ ፈጥጥላ እየተሰረጋት ሰላምም እንግዲህ በጣም ስሜታዊ የሆነችው ማርቲ እያለ ነበረ። ናታን ፊቱን ፈጠጥ አድርጎ ሁላቸውንም እያደረጋቸው ማርቲም ኢቢን ለምንድን ነው የማይመጣው መሆኑ ነው እኔ አውቃለሁ እንዴ እኔ እንጃ አሟት መሰለኝ እኔ አላውቃትም ልጅን ዳጣ እውነትሽን ነው ዳጣ እውነትሽን ነው እየቀለድሽ አይሆንም ዳጣ እየዋሰች ነው ሲጀመር ሰላም ደግሞ ባሏ እንድታወቅ አትፈልግም ምን አግፋት ነው የማትፈልግ ዳጣ ስለ ሰላም ባል ምን ይመለከታታል ምን አይመለከተኝም ሲጀመር ሰላምዬ የላከችኝ ቤቱን ሊያሳየኝ ነው ናልድ ምናምን ስለው ዛሬ እኔ ብዙዎች ሴት ስለማድር አላቃትም አላድርም ብሎ አለ። እንደዛ ስትል ውሃም ተጠጥላ ሰላም ድንግጥላ እያየች ነበረ። ዳጣ ትክክለኛ ናት። ማርቲ እንግዲህ በጣም ውዝግብ ውስጥ ገባች። ውሸቷን ነው ማየ ብላ ፈትስትም እንግዲህ ግርማ ተጥጥባያት ኤቢ ምን ነው ታወቃላችሁ እንዴ እንደውም አንዳንድ ነገር ሲለኝ ነበር ስላንቺ ብላ ፈጠጠቻት። እንግዲህ ኤቢ የምትለውን ልትል ነው እንግዲህ መቼም አስቀያሚ ተጥጥላየች ምክንያቱም የአባቷ ነገር ስለሆነ ማርታ ተጥጥላ ምን ታያዋለች ወደ ግርማን ፍርጥሩ ማያት ጀመረ። ኤቢ ጥርሷንም ንክስ እያደረገኝ ነበር እማፈረክሳችን እና እሺ አይታለም እንዴ ያንተ ላንተ ባይሆንም እያለች ለሰላም ባል እየፈለገች ነው። የታበታ ቃል ኧረ እኔ አላውቅም እያለ ዳጣ አስተናግረው ነበር። ዳጣ ፈጥጥላ ስታያት ኤቢ የምታደርገው ጥፍት አለባት። አትመታት የማትመታት ነገር ነው ያገኛት። ቤት ሙሉ በተሰበሰቡበት መሃል ይሄ ሁሉ ወሬ እኔ የምችለውን ሁሉ አድርጌያለሁ። ከዚህ በኋላ እንደፈለግሽ ማድረግ ትችያለሽ። ሆ ብላ ምንጭቅ ብላ ማርቲ ምድት ስትል ሰላምም ተናደደች። ውሃም እኔም የቻልኩትን ነገር አድርጌያለሁ ብላ እንዳፈቀደሽ ብላ ትንድታለች። ናታን ነግርና ናቸው የቀሩ። እሷ ምንም የምታደርገው ጠፋትኝ። አንገቷን ትክዝ አረገች። አዛ ኤቢ ሰይጣን ናታን ክላስ ገብታ ስልክ መደወሏን ያዘች። ሰይጣን ብላ ተሳድባ ስልኩን ዘጋችው። እሱም ምን ያድርግ መጨረሻ ላይ የሚደርገው ይኸውልህ መጣልኝ ከሰላም ጋር ተመካከራ መርዝ ሊሰጠኝ ነበር ብዬ ለማየና ለአባዬ ልናገር። ለዚህ ደግሞ በደንብ አስደናቂ መያዦች አሉ። በመዝ ልገለኝ ነበር ብዬ ብናገር እማዬ አንድ ቀንም አታሳድራት። አባዬም ቢሆን መደንገጥና
ጣጣውን ወደሷ ማረጉ አይቀርም። ስለዚህ ይህን ማድረግ አለብን። እኔ አብዬል ያሰብኩት ነገር ሳላሳካው ቢቀር ሰላምና ምድር መጋጠም አለበት። ይህን ያህል ተንኮል እንደዚህ ሆና የምትሯሯጠው አብዬል በጣም ውስጥ ስሜታዊ ሆኖ በጣም ምርዝ እያደረገ አንቺ የኔ ቅመም እያለች እናቷን እየባበለች የኔ ሞልፋጣ የኔ ብልጣ ወጥ እያለች አንዳንዴ ደግሞ ታናድጃለሽ አትክልሽ እያለ እንድታባሽ እኮ ወድሽ ነበረ። እኔን የምትወጂኝ ለምን የምትወጂኝ እማዬ? ምን ጥያቄ አለ? ልጅ ስለሆንሽ እወድሻለሁ። በይ ብላ ወደሰ እማዬ ምን ላድርግ ምንም ባረግ አትጠይኝም? ብዬ ለምንድን ነው የምጠላሽ? ልጅ አይደለሽ? አንቺን እኮ በምወድሽ ልጅ ነሽ ብዬ ካለ ምንም ምክንያት ካለ ምንም ቅድመ ሁኔታ በጣም እወድሻለሁ። እኔ ምንም ባረግ አትጠይኝም? ያሰበችውን አስባለሁ። የእናትን ነገር ካልወደድሽ አታውቂውም። ካለ ምንም ቅድመ ሁኔታ ካለ ምንም ምክንያት እንዲሁ እወድሻለሁ። አንቺን ሳይሽ እኮ በጣም ደስ ይለኛል። ሁሉም ነገሬ ነው የሚመስለኝ እያለ ታቀባብጣታለች። ስለምታቀባብጣትና ነው ነገር የምታወሳውስ ልጅ መልከ ጥፉ ባህሪው አስከፊ ሊሆን ይችላል። በዚህም የተነሳ ዓለም በሙሉ ሊጸየፋትና ሊያስጠላት ይችላል። እናት ግን መቼም ቢሆን አትተዋትም። እናት ግን ምንም ቢሆን ምንም አትጠላትም። አየሽ የእናትሽ ፍቅር እስከ ጥግ ድረስ ነው። ለምን ብለሽ ብትጠይቂኝ ግን መልሱ አንድ ራስሽም አታውቂውም። በጣም ነው እወድሻለሁ ብዬ ይሄ ደግሞ በሰዎች ላይ ብቻ እንደምትሽ በእንስሳት ዓለም ሁሉ ልክ እንደ ሰው ነው። እኔም እወድሻለሁ። አንቺ የምትወጂሽ እኔ ስለወደድኩሽ ነው። እኔ ግን ምንም ብታደርጊ መቼም ቢሆን እወድሻለሁ። እስኪ አሁን ምን አለበት እንዲህ የምትለዘልዥኝ የሆነ ሸይ ነገር ምናምን ብታመጪልኝ? እሺ እማዬ፣ አንቺ ብትወጂ ደግሞ የሚወደኝ ሰው አለ። ሁሉ ሰው ነው የሚወድሽ። ዳሬም ይወድሻል፣ እሱም ትወድሻለች። ደግሞ እንደ ልማድሽ ደግሞ አይወድኝም ማለት ነው። እንደሱ ለማለት ሳይሆን እና አንቺ ማነው እዚህ ቤት ማንም አይወድሽ? ዳጣና ሰላም አይወዱኝም። ለምን እንደማይወድሽ ዳጣ እንደ እህቷ ነው የምታይሽ። ከናታን ነገር ያለላትን ነገር ከነገርኳት በኋላ በጣም ቀንሳለች። አሁን እኮ እንደፊት አይደለችም። እማዬ ሙያ በልብ ነው ብላ ነው። ይሄ ዳጣ ምን እንዳሰበች አላውቅም። በጥፊ ከመታወት በኋላ በቃ ምንም እያማረኝ አይደለም። ምን ማለት ነው ደግሞ እንደሱ እያለች እንግዲህ ከእናቷ ጋር ነገሯን መቀጠል መስራት ጀመር። ለምንድን ነው እንደ ጅል መስልክ ምናምን? እኔ እኮ ህዝብ ልትመጪ ፈልጌ ነው እያለ ናታን ያናግራታል። ዳጣ የዚህ ቤት ጨዋታ ደስ ይላል አይጠገብም። ቆይ እሺ ምን ተገንቶ ነው ለዚህ ቤት ያለሽ ጨዋታ በጣም ደስ ብሎሻል? ራሱ በጣም ቆንጆ ልጅ ናት። ሙድያሽ መሆን አለበት። አንቺ እኮ ሙድያሽብኝ ነው። ቁም ነገር አታወሪ። ቁም ነገር የምታወሪ ምን ማለት ነው? ቁም ነገር እንዴት እንደሚወራ ንገረኝ እስቲ። ስሬስ ነው የምጠይቅሽ። ቁም ነገር የት ነው የተወለድሽው? እና እንዴት እንደዚህ ያለ ባህሪ ይዘሽ ማደግ ቻልሽ? እስቲ ከዚህ ቤት ደግሞ መቼ ነው የምትወጪው? ቁም ነገር ማለት እንደዚህ ነው ዳጣ። ቁም ነገር ማለት እንደዚህ ነው። ለማንም ነገር አትናገርም። ሚስጥር ትደብቃለህ፣ አትጠራጠሪ ብላ እንግዲህ ዳጣ ልትነግረው ናታን። አዎ እማዬ ስታየኝ ትዝትብኛለች፣ ጥርሷን ትነክስብኛለች። አደረገች ለአንቺ ከአንቺ በላይ እኔና አባትሽ እናስብልሻለን። ደግሞ ዳጣ የዋህ ናት። ተይ የዋህ ልጅ ናትኝ፣ ታርፋለች። ምንም ነገር በሆዷ ቂም አትይዝም። እንደውም በተቃራኒ ለአንቺ መልካም እህት ልትለፋ ነው ማያት። እማዬ በውስጧ የምታስበውን ስላላየች ነው። አንቺ ተይ የማንም ወራ መገፋፍሽ ነው አንቺ እማዬ። የሆነ ነገር በሆን ደግሞ በኋላ እንዳይቆጭሽ። ቆይ አንቺ ምንድነው የምታስቢው? ብዬ አንድ ምክር ልምከርሽ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን መስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉ። ኢትዮጵያ ነው ያለው። ላይክ አድርጉልኝ የኔ ምርጦች። አዲሶች በኮሜንት መሰረት እመልስላችኋለሁ።
ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ደህና ሁኑልኝ። ባይ ባይ።